ታሪኩ የሚጀምረው በሌጎስ ከተማ ውስጥ በሚዘንብ ከባድ ዝናብ መሃል ነበር። አንድ ምስኪን ሰው በባስ ማቆሚያ አቅራቢያ መሬት ላይ ወድቋል። ከግንባሩ የሚፈሰው ደም ከዝናቡ ጋር የተቀላቀለ በፊቱ ላይ ይወርዳል። ልብሶቹ ረጥበው ከሰውነቱ ጋር ተጣብቀው አይኖቹ ቢከፈቱ ምንም ነገር አያዩም ነበር። በዛ በኩል የሚያልፉ ሰዎች ሁሉ ግን እንደ አንድ የተሰበረ ወንበር አድርገው ቆጥረው ያልፉታል። አንዱ አፍንጫውን ይዛ ትሸሻለች፣ ሌሎቹ ደግሞ ሰክሮ ይሆናል እኮ እያሉ ሳለቅበታል። ሁሉም ሰው እሱን ስለዳ ራሴ ችግር ውስጥ እንዳልገባ በሚል ስሜት ፊቱን አዝረውበታል። በዚህ መሃል ግን አይሻ ትመጣለች። ምንም እንኳን ወደ ቤቷ መሄድና የያዘቻትን ጥቂት ገንዘብ ለቤተሰቦቿ ምግብ መግዣ ማድረግ ቢገባትም የሰውየውን ደካማ ድምፅ ግን ልቧን ይነካታል። ወደ እሱ ተጠግታም አለቃዬ ትሰማኛለህ ብትለውም ሰውየው ግን አይኑን አንዴ ገለጥ አድርጎ መልሶ ያሸልባል። አይሻ ጭቃውን ሳትጸየፍ በጉልበቷ ተንበርክካ ሰውየውን ስትነካው በአንድ እጁ ላይ በጣም ውድ የሆነ የወርቅ ቀለበት ትመለከታለች። አንድ የጎዳና ተዳዳሪ እንዴት እንዲህ ያለ ውድ ቀለበት ይኖረዋል ቆይ ብላ ብትገረምም ሰውየው በህይወትና በሞት መካከል ስለነበረ ብዙም አላሰበችውም ነበር። አይሻ የሚያልፉትን ታክሲዎችና ባጃጆች እየለመነች እባካችሁ አግዙኝ እየሞተ ነው። ሁሉም ባለመኪና ግን መኪናዬ ውስጥ ቢሞት ተጠያቂ ሆናለሁ እኮ በሚል ፍርሃት ጥለዋት ሄዳሉ። አይሻ በሰዎች ጭካኔ ብትናደደም በዛው ቅጽበት ከወንድሟ እማማ ጋር የሚበላ ነገር ይዘሽ ነይ እንጂ የሚል መልእክት በስልኳ ይደርሳታል። በእጇ ላይ የቀረው 10 ብር ሲሆንም ይህም ለቤተሰቦቿ ምግብ መግዣ የሚሆን ነበር። የምታደርገው ነገር ግራ ይገባትና ቤተሰቦቿ ተርበው ይደሩ ወይስ የዚህን ሰውዬ ህይወት ታትርፍ ስለማታውቅ ቀና ብላ ሰማዩን አንድ ደግሞ ተጎድቶ እግሯ ስር የወደቀውን ሰው ታየዋለች። ሆኖም ግን የሰውየውን ህይወት እያለፈ መሆኑን ስታውቅም ራሷን መስዋዕት አድርጋ በዛ ዝናብ በስብሳ እንደምንም አስፋልቱ ላይ ሰውየውን እየጎተተችው ወደ ቅርብ ክሊኒክ ትወስደዋለች። እባካችሁ አድኑት! ምንድን የተፈጠረው? ማን ነው እሱ? እነ ራሷ አባት አዝናለት እያለቀሰች አልወቅም፣ የባስ ማቆሚያ ጋር ወድቆ ነው ያገኘሁት። ነርሶቹ ካሰቡበት በኋላም ይሄ ግል ክሊኒክ ነው፣ ገንዘብ አለ ወይ በማለት ይጠይቋታል። አይሻ ግን የሰውየውን ስምም ሆነ ቤተሰቡን ገንዘብ ይኑረው ወይም አይኑረው ምንም አታውቅም ነበር። የምታውቀው ነገር ቢኖር እዛው ቶሎ ካልታከመ ሊሞት እንደሚችል ብቻ ነበር። ለራሷ ምግብ መግዣ እንኳን በቂ ገንዘብ የሌላት አይሻ ችግር የለውም እኔ ከፍላለሁ። ነርሶቹ ስራቸውን ጀምረው ሕክምናው ሊደረግለት ሲልም የሚያስፈልገው መድኃኒት በጣም ውድ እንደሆነ አንዷ ነርስ ትናገራለች። ወደ አይሻም ዞራ እሱ የሚያስፈልገው መርፌ በጣም ውድ ነው፣ እንደምታዩ የመጨረሻውን ትንፋሹን እየተነፈሰ ነው። አይሻ ምንም ቢሆን የሰውየውን ህይወት ለማዳን ስለወሰነች ያለምንም አመንታት በስልኳ የባንክ አካውንት ውስጥ ያለውን የመጨረሻ ሳንቲሟን ትከፍላለች። እባካችሁ ማድረግ የምትችሉትን በሙሉ አድርጉ። ነርሷ በመገረም እያየቻት ታውቂዋለሽ እንዴ? አይ አላውቀውም፣ ግን እሱም እኮ ሰው ነው የሚል ልብ የሚነካ መልስ ሰጣታለች። ነርሶቹ በአስቸኳይ የሰውየውን ህይወት ለማትረፍ ይሯሯጣሉ። አይሻም ውጪ ትወጣና በብርዱ የተንቀጠቀጠች ወደ ቤቷ ተመልሳ ለእናቷ ትንገራት ወይስ ሰውየውን እዛ ሆና ተጠብቀው ግራ ይገባትና ብቻውን ትታው ለመሄድ አቅቷት እዛው መጠበቋን ትጀምራለች። ትንሽ ቆይቶ ሐኪሙ መጥቶ አይሻ ለብቻዋ ይናገራታል። ሐኪሙም የዚህ ሰው ቤተሰብ ነሽ? አይ አይደለሁም። ሐኪሙ ግራ እየተጋባ ግን አንቺ ነሽ ወደዚህ ያመጣሽው? አዎ ዶክተር፣ ምነው ችግር አለ እንዴ? አንቺ መልካም ሰው ነሽ፣ ግን እዚህ ሌጎስ ከተማ ውስጥ ስትሆኚ መጠንቀቅ አለብሽ። ሁሉም ነገር የሚታየውን ያህል ቀለል አይደለም በማለት ያስጠነቅቃታል። ከዛም ሐኪሙ ከሰውየው ኪስ ውስጥ ያገኘውን ነገር ያሳያታል። ይህም አንድ ውድ የሆነ የብረት ቆራጭና በፊልሞች ላይ ብቻ የሚታይ የክትትል መሳሪያ ወይም ትራከር ነበር። ሰውየው በድንገት ወድቆ ሳይሆን ተተኩሶበትና ተደብድቦ እንደሆነና ትልቅ አደጋ እንደሚከተለው ይነግራታል። በዚህ አስፈሪ ንግግር መሃል የክሊኒኩ መብራት ብልጭ ድርግም ማለት ጀምሯል። አይሻ በመስኮት በኩል ወደ ውጭ ስትመለከት ደግሞ በአካባቢው ብዙም የማይታይና በጣም ዘመናዊ የሆነ አንድ ጥቁር መኪና በክሊኒኩ ፊት ለፊት በዝግታ ሰልፍ ታየዋለች። መኪናው ቆሞ ጥቁር መስታወቱ ዝቅ ሲል አንድ ሰው በሚያስፈራ አይኑ ወደ ክሊኒኩ እንደሚመለከት ይታያታል። መኪናው ተመልሶ ሲሄድም አይሻ ፍርሃት ቢወራትም ያዳነችው ሰው ግን ተራ ሰው አለመሆኑንና ትልቅ አደጋ ውስጥ እንደገባች ትረዳለች። አይሻ በክሊኒኩ ውስጥ በጭንቀት ተቀምጣ ያለ በድንገት ያዳነችው ሰውዬ ነቃ ይላል። ነገር ግን የሚናገረው ንግግር በጣም አስደንጋጭ ነበር። ልክ እንዳያት የሆነ ነገር እንዳስታወሰ ሰው ሆኖ ባለው ጉልበት ሁሉ እጇን ይዞ አይሻ ሽሺ ብሎ ስሟን ጠርቶ ያስጠነቅቃታል። ስሜን እንዲታወቀው ብላ ከመጠየቋ በፊት ከውጭ የመኪና በር ሲዘጋና የከበዱ የጫማ ኮቴዎች ወደ ክሊኒኩ ሲመጡ ይሰማሉ። ሁለት ግዙፍና አዳኝ የሚመስሉ ሰዎች ወደ ውስጥ ይገባሉ። እነዚህ ሰዎች ተራጓሚዎች ሳይሆኑ አንድን ነገር ፈልገው የመጡ አደገኛ ሰዎች ይመስላሉ። ከመካከላቸው አንዱ ቀጥታ አይሻን በትኩረት ይመለከታታል። ያመጣችሁት ጉዳተኛ ወይም የቆሸሸ ልብስ የለበሰውን ሰው ፈልገን ነው። አይሻ የተጎዳውን ሰው ስታዩ የተሻለው ቢሆንም በፍርሃት የተንቀጠቀጠ እጇን አጥብቆ እንደያዘ ይገባታል። ይዘው የነበረውን የክትትል መሳሪያ ወይም ትራከር ስታስታውስ እነዚህ ሰዎች እሱን ለመግደል የመጡ እንደሆኑ ይገባታል። በዚያው ቅጽበትም ሰውየው የአይሻን እጅ እንደያዘ ምንም እንዳትናገሪ እባክሽ ብሎ በሽክሽክታ ይለምናታል። ነርሷም ሰውየው ካንቺ ጋር ያለው ነው ብላ ስትጠይቃት ለህይወቷ በተሰጋም ለሰዎቹ
አዎ እኔ ነኝ ያመጣሁት፣ ሊሞት ስለነበረ ነው ብላ በድፍረት ትቆማለች። አንዱ ሰውዬ ፈገግ ብሎም ስለ ደግነትሽ እናመሰግናለን፣ አሁን ግን እኛ እንወስደዋለን ብላ ወደ አልጋው ሲጠጉ አይሻ ሳይታወቃት አትወስዱትም፣ ገና ታካሚ ነው፣ አልተሻለውም ብላ መንገዳቸውን ትዘጋውና ሰዎቹም ከመንገዳችን ራቂ፣ የምታደርጊው ነገር አይገባሽም ብሎ በመጨረሻ ማስጠንቀቅ ያስፈራሯታል። ሰውየውም አልጋው ላይ እንዳለ ማሳል ጀምራል። ዝቅ ባለ ድምጽም አይሻ ተበቃ አብሬያቸው ሄዳለሁ። አይሁንም ገና አልተሻለህም እኮ በሐዘኔታ ያያትም አይ ባታግዥኝ ይሻል ነበር። በዛ መሃል ሐኪሙ ወደ ክፍሉ ይመጣል። ምን እየተካሄደ ነው ብሎ ቢጠይቅም አንደኛው ሰው ወደ ሐኪሙ ጠጋ ብሎ ዝቅ ባለ ድምጽ የሆነ ነገር ይነግረዋል። ወዲያውም የሐኪሙ ፊት በድንገት ይገረጣና የሐኪሙ ፍርሃት የታሪኩን አደገኛነት በግልጽ ያሳያል። አሁን አይሻ በታላቅ አደጋ ውስጥ ወድቃለች። ሐኪሙም ቢሆን እነዛን ሰዎች የሚቃወም አይመስልም ነበር። ወዲያውም ሐኪሙ ነርስ በቃ እንዴት አዘጋጁ። አይሻ በሁኔታው ደንግጣ ዶክተር ምን እያረክ ነው ብትልም ዶክተሩ ግን አይኗን ማየት አቅቶት አይዞሽ አይሻ እነዚህ ሰዎች ያውቁታል፣ እኔም እኮ ለዛ ነው የፈራሁት ብትልም የሚሰማት አልነበረም። ሰዎቹም ሰውየውን ተሸክመው ሲወጡ አንደኛ ወደ አይሻ ዞር ብሎ ጥሩ ነገር አድርገሻል፣ ነገር ግን አንዳንድ ደግነቶች ዋጋ ያስከፍላሉ የሚል አስፈሪ ማስጠንቀቂያ ሰጥቷት ይሄዳል። ሰውየውም ተሸክመውት ሲወጡ እንደምንም ወደ እሷ ዞሮ አይሻ በድብቅ የተደረገ ደግነት መቼም ቢሆን ሳይታወቅ አይቀርም ብሎት በጨለማ ውስጥ ይዘውት ይሰውራሉ። አይሻ በዚያ ምሽት ወደ ቤቷ ስትመለስ እናቷ በማርፈዷ ተቆጥታ ተቃውታለች። ትንሹ ወንድሟም እንደራበው የተነጫነጨባት ለመተኛ ስትሞክር እንቅልፍ ባይኗ አልዞር ይላታል። ከሌሊቱ 9 ሰዓት ላይም ከማይታወቅ ቁጥር ስልክ ይደወላታል። ስልኩን ስታነሳውም ያዳነችው ሰውዬ ነበር። አለቃ እንዴት ነህ? እነዛ ሰዎችስ ብላ ስትጠይቀው ሰውየው በተረጋጋ ድምጽ እነዛ ሰዎች ለኔ ነው የሚሰሩት፣ ስልክሽን ደግሞ ከክሊኒኩ ነው ያገኘሁት። አይሻ ግራ ይገባታል። ለምን? ምክንያቱም አንድ ሆንኩኝ ሳታውቂ ህይወቴን አድነሽዋል። ይሄ ሁሉም ሰው የሚያደርገው አይደለም። ቆይ አንተ ማን ነህ? ስሜ ዳንኤል ይባላል። እሱን ካወቅሽ በቃሻል። ነገ ስለኔ ለማንም ሳትናገሪ ቀጥታ ወደ ስራሽ ሂጂ ብሏት ስልኩን ይዘጋዋል። በማግስቱ አይሻ በምትሰራበት ትንሽዬ ምግብ ቤት ውስጥ ሆና አንዷ ከስተመር ሰድባትና ልጇ ምግብ ይደፋባታል። እሷ ግን አለቃዋን ስለፈራችሁ በፈገግታ ለማረጋጋት ትሞክራለች። አንዲት በጣም ዘመናዊ ልብስ የለበሰች ሴትም ወደ ውስጥ ትገባለች። ሴትዮዋም ቀጥታ ወደ አይሻ በመሄድ አሰሪ ሊያገኝሽ ይፈልጋል። አይሻም አሰርሽ ማን ነው ብላ ስጠይቃትና ሴትዮዋ ስትናገር የሰማችው ስም አይሻን የያዘችውን ሳህን መሬት ላይ ያስለቅቃታል። ስሙም ቺፍ ዳንኤል ኮሬ የሚባል ነበር። ዳንኤል ኮሬ በሌጎስ ከተማ ውስጥ ትልቅ ባንኮችና የነዳጅ ኩባንያዎች ያሉት ቢሊዮነር ነው። አይሻ የያዘችውን ሳህን ከእጁ አምልጦ ሲሰበር የምግብ ቤቱ ባለቤት እየሮጠ መጥቶ ምንድን የሚካሄደው? ይህ ሁሉ ባለጸጋ ለምንድን ነው ስምሽን የሚጠራው ብሎ ይጮህባታል። አይሻ ግን በዝናብና በጭቃ ውስጥ ጎትታ ያዳነችው ሰው መላው ናይጄሪያ የሚፈራውና የሚከበረው ታላቅ ሰው መሆኑን ስታውቅ በድንጋጤ ቆማ ትቀራለች። ሴትየዋም ይቅርታ ስለረበሽን ለተሰበረው ሳህን እኛ እንከፍላለን ብላ ብዙ ብር ስታወጣ ያለቃው እንዴት ጠፍቶ አይ ችግር የለውም ውሰዷት በቃ። አይሻ በታላቅ ፍርሃት ውስጥ ሆና ወደ አንድ ግዙፍ ግቢ ትወሰዳለች። እዛም በዝናብ ሌሊት ረድታው የነበረውን ሰው ታገኘውና እሱም ባለጸጋው ቺፍ ዳንኤል ተብሎ የሚታወቀው ባለሀብት ነበር። ዳንኤል ማንነቱን ደብቆ በወጣበት ምሽት በከዳተኞች ተይዞ ለሞት ተቃርቦ እንደነበረና ሌሎች እርዳታ ነፍገውት ሲያልፉ እሷ ግን ህይወቱን እንደታደገችው ይነግራታል። ስለ ማንነትሽና ስለ ታማኝነትሽ በሚስጥር አጣርቻለሁ። ያደረግሽው ደግነት አደጋ ላይ ጥሎሻል። እሱን ያጠቁት ሰዎች እሷ እንደረዳችው ካወቁ ሊጎዷት እንደሚችሉ ያስረዳታል። የደህንነቷ ስለማድረግ ጥያቄ ያቀርብላታል። በድርጅት ውስጥ እንደ ማንኛውም ተራ ሰራተኛ ሆነሽ ተቀጠሪና በዙሪያ ያሉት ሰዎች እውነተኛ ማንነትን ተከታተይልኝ። አይሻ በመጀመሪያ እኔ ተራ ሰራተኛ ነኝ፣ ይህን ማድረግ አልችልም ብላ ብታምነታም ዳንኤል ግን ለእሷ ደህንነትና የሌሎችንም ህይወት ለመለወጥ የሚረዳ ትልቅ እድል እንደሆነ ያሳምናታል። አይሻ ግራ ተጋብታና ፈርታ ቢያውቁብንስ እሺ ብላ ስጠይቀውም እኔ እጠብቅሻለሁ፣ ነገር ግን በዙሪያ ያሉ ሰዎች ሳይነቁ ይቆያሉ። ወደ ቤት ሄጄ ላስብበት። አው ግን ብቻሽን አትሄጂም በማለት በሚስጥር ቤት ደርሳትና ከመሄዷ በፊት ግን ዳንኤል እኔን የከዳኝ አንዱ ሰው ያውቅሻል፣ በክሊኒክ ውስጥ ዘበኛ መስሎ የነበረው የወንድሜ ልጅ ነው። ትደነግጣለች። ቤት እንደገባችን ባልታወቀ ቁጥር ስልክ ይደወላትና አንድ ድምጽ በለሰለሰ ሁኔታ እየሳቀ ጀግና ሆነ የተጫወተችው ልጅ አንቺ ነሽ፣ አጎቴ ጥሩ ሰው እንደሆነ አድርጎ ከማሳመኑ በፊት ብንነጋገር ይሻላል ብሏት ይዘጋዋል። አይሻ በዙሪያ ያለው ጦርነት ከደግነት በላይ የገዘፈ መሆኑን ተረዳና በነጋታው ዳንኤል ደውሎ እቅዱን ይደግምላታል። ከዛም የሱ ሎጂስቲክ ውስጥ በጽዳት ሰራተኝነት ተቀጠረና እዛ በሚሰሩት ሰዎች ከፍተኛ ንቀትና ስድብ ቢደርስባትም የዳንኤልን ታዘቢ እንጂ አትቆጪ የሚለውን ቃል አስታውሳ ትታገሳለች። አንድ ቀንም ከሊፍት ስትወጣ ከቪክቶር ኦኮሪ ጋር ትጋጭና አንቺ ያቺ ክሊኒክ ነበርሽ ልጅ አይደለሽም እንዴ ሲል በንቀት ይጠይቃታል። ምን ማለት ነው አልገባኝም ጌታዬ፣ እኔ ወለል ነው የምጠርገው ብትለውም ቪክቶር ግን
ተረጋጊ፣ እኔ ትውስታዬ ጥሩ ነው እናያለን እስኪ ብሏት ይሄዳል። ዳንኤል ሁኔታውን ሲሰማ አሁን እስከምን ድረስ እንደሚሄድ እናያለን በማለት ለፈተና እንደተዘጋጅ ይነግራታል። በማግስቱም ቺፍ ዳንኤል በህይወት አለ የሚለውን ዜና በሀገሪቷ በሙሉ ይሰራጫል። ቪክቶር በድንጋጤ ፊቱ ይቀያየርና በዛው ቅጽበት አሻም ጣራው ላይ እንገናኝ የሚል መልእክት ይደርሳታል። ወደዛው ስትሄድም ጣራው ላይ ቪክቶርን ብቻውን ታገኘዋለች። ቪክቶርም የተጠጋት የምታውቂውን ንገረኝ፣ አንቺና ቤተሰብሽን ሰላም እንዲሆኑ አድርጋለሁ። እሷም ባይሆንስ ያን አደጋዎች ይከሰታሉ፣ ቤትሽ ይደበላለቃል፣ እናቶች ይታመማሉ ብሎ ሲያስፈራራት አይሻ ግን በቆራጥነት አልከዳውም፣ ቀድሞውንም ወደዚህ ነገር በመግባትሽ ከርተሽዋል፣ የመጨረሻ ድልሽ ነው ሲላት በድንገት የጣራው በር ከፈትና ዳንኤል በቁጣ ተሞልቶ ጣራው ላይ ሲደርስም ቪክቶር በድንጋጤ ክው ይላል። ዳንኤልም እኔ ድሃ ሆኜ የቀረብኩህ አንተ ግን ልትገለኝ ሞከር ሲለው ቪክቶር በጭንቀት አይሻን ይዞ ወደ ጣራው ጫፍ ላይ ጠጋና አንድ እርምጃ ብትራመዱ ትወድቃለች። እሷ ግን በድፍረት ቪክቶር አንተ ፈሪ ነህ። ይህ ቃል ቪክቶርን ያስደነግጠዋል። በዛች ቅጽበትም እጁ ስላለ አምለጣ ትወጣና ጠበቃዎቹ ቪክቶርን ይዘውት ዳንኤል በሐዘን ሁሉንም ነገር በምርጫ አጥፍተኸዋል ይለውና ፖሊሶቹን ቪክቶርን ይዘውት ሲሄዱ አይሻ በፎይታ ታለቅሳለች። ከክስተቱ በኋላም ዳንኤል በድርጅቱ ውስጥ የነበሩ ሌቦችንና ትዕቢተኞችን በሙሉ ያባራቸዋል። አይሻን ቢሮ ጠርተዋትም አሁን አንቺ ነጻ ነሽ ካላት በኋላ አንድ አዲስ ጥያቄ ያቀርብላታል። ማንም ለማያቸው ምስኪኖች የሚረዳ ትልቅ ድርጅት እያቋቋምኩ ነው። አንቺ ደግሞ መሪ ሳይሆን የእነሱ ድምፅ እንድትሆኝ ይፈልጋለሁ። እረዳለሁ፣ ግን እንደዚሁ ተራ ሰው ሆኜ መቀጠር ነው የምፈልገው ብላ ትስማማለች። ሁሉም ነገር ሰላም ይሁንና የአይሻ እናትና ወንድም በሚስጥር በሚደረግላቸው ድጋፍ ህይወታቸው ይስተካከላል። ዳንኤልም ደግነት ህይወቴን አተረፈው፣ ዝምታሽ ግን ውስጤን አረጋጋት የሚል መልእክት ይልክላታል። አይሻ ያደረገችው ደግነት ግን ዓለም እንዲያውቅላት አልፈለገችም። ምክንያቱም ደግነት ጭብጨባ አያስፈልገውም፣ ደግነት ድፍረት ብቻ ነው የሚያስፈልገው ብላ ታስብ ነበር። አንዳንዴ በሚስጥር የሚደረግ አንዲት ትንሽ መልካም ተግባር የሰዎችን ዕጣ ፈንታ ለዘላለሙ ትቀይራለች። ከታሪካችን ምን ተማራችሁ? ኮሜንት ላይ አስቀምጡልን። ለቀጣይ ቆንጆ ታሪኮች ደግሞ ቻናሉን ሰብስክራይብ ያድርጉ።